በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በወደደንና ባፈቀረን እስከ ሞትም ድረስ በሞተልን በአንድ ልጁ በጌታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? እንደምን ለዛት በሰላምና በጤና ደረሳችሁ? አሜን። ጠብቆ ሳይገባን እንዲገባን አድርጎ ቅዱስ የሆነውን ስሙን ጠርተን እንድናመሰግነው የፈቀደልን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ጌታን ያየንባት መስተዋታችን ንጽሕተ ንጹሐን ቅድስተ ቅዱሳን እመቤታችን ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። ለዚህም ጻድቃን ሰማዕታት አበው ቀደምት ሐዋርያት ስማቸው ጽንፈ እስከ አጽናፈ ዓለም የተመሰገነ ይሁን። ውድ መንፈሳዊ ልጆቼ እንኳን ለመልአኩ ለቅዱስ ገብርኤል እና ለቅዱስ ቂርቆስና እናቱ ኢየሉጣ ዓመታዊ ክብረ በዓል ዋዜማ እንኳን በሰላምና በጤና በፍቅር በአንድነት እንኳን አደረሳችሁ። እግዚአብሔር ይመስገን ብለን ኃጢአታችንን በደላችንን ሳይመለከት አምላካችን እግዚአብሔር ምሕረቱንና ቸርነቱን አብዝቶ እዚህ ሰዓት እዚህ ዕለት እንድንደርስ የረዳን ያገዘን የአባቶቻችን አምላክ እግዚአብሔር በድጋሚ ስሙ ለዘላለም የተመሰገነ ይሁን። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልምና የሐዋርያው የጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 11 ከቁጥር 6 ላይ ይህን ቃል እናገኘዋለን። እንግዲህ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልምና። እንግዲህ እኔና እናንተ ውድ መንፈሳዊ ልጆቼ በእምነት ስንኖር በእምነት ስንቆም ነው እግዚአብሔርን አምላካችንን ደስ ማሰኘት የምንችለው። እንግዲህ ቅዱስ ቂርቆስና ቅድስት ኢየሉጣ በፈላ ውሃ የተጨመሩበት በእግዚአብሔር ላይ ጽኑ እምነት ስለነበራቸው ነው። እንግዲህ የነገው በዓላችን ታላቅ በዓል ነው። ምክንያቱም በእሳት መካከል ያለፉበት ቅዱስ ቂርቆስና እናቱ ኢየሉጣ በእሳት መካከል ያለፉበት ከእሳት ውስጥ በእምነት የዳኑበት በዓል ነው። ውድ መንፈሳዊ ልጆቼ እንግዲህ ሕፃኑ ቅዱስ ቂርቆስ የ3 ዓመት ሕፃን ነበረ። እናቱን ኢየሉጣን ሲያጽናናት የነበረው አይዞሽ እናቴ አትፍሪ ሲላትና ሲያጽናናት የነበረ የ3 ዓመት ሕፃን ብላቴና ነበረ። ውድ መንፈሳዊ ልጆቼ ለዚህም ነው ያለ እምነት እግዚአብሔርን ደስ ማሰኘት አይቻልምና እናታችን ወይም እናቱ ቅድስት ኢየሉጣ በጣም ፈርታ ተጨንቃ ነበረ። ነገር ግን አይዞሽ አትፍሪ እናቴ ሆይ አናንያን አዛርያን ሚሳኤልን ያዳነ አምላክ እኔና አንቺን ያድነናል፣ አይዞሽ እናቴ አትፍሪ ብሎ ሲያጽናናት የነበረ ሕፃን የ3 ዓመት ብላቴና ነበር። ውድ መንፈሳዊ ልጆቼ መልአኩ ቅዱስ ገብርኤል እንደሚረዳን ማመን ያስፈልገናል ማለት ነው። ውድ መንፈሳዊ ልጆቼ መረዳት ያስፈልገናል። በእምነት መቆም ያስፈልገናል። ከመጣው መከራ ከመጣው ችግር ሁሉ እግዚአብሔር ያድነናል። እግዚአብሔር ከመጣው መቅሰፍትና ችግር ሁሉ እግዚአብሔር ያነሳናል፣ እግዚአብሔር ያድነናል ብለን
ማመን ያስፈልገናል። ውድ መንፈሳዊ ልጆች በእውነት እንግዲህ ቅድስት ኢየሉጣና ሕፃኑ ቅዱስ በእምነት ሆነው ለጣዖት አንሰግድም በማለታቸው በፈላ ውሃ ውስጥ እንዲጨመሩ ቢታዘዝም እግዚአብሔር መልአኩን ቅዱስ ገብርኤል ልኮ በፈላ ውሃና በእሳት መካከል አሳልፎ አዳናቸው። በአጠቃላይ ቅዱስ ቂርቆስና ቅድስት ኢየሉጣ የዚህ ዓለም ጣዕም በመናቅ ሞት ቢሆን ሕይወትም ቢሆን መላእክትም ቢሆን ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆን ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ በማለት ቅዱስ ጳውሎስ የተናገረውን ቃል በተግባር በማሳየት ለክርስቶስ ፍቅር ሲሉ ራሳቸውን ለመከራና ለሞት አሳልፈው ሰጥተዋል። ውድ መንፈሳዊ ልጆች ቅዱሳኑ ተጋድሏቸው እስኪፈጸም ድረስ ቅዱስ ገብርኤል አልተለያቸው ነበረ። ውድ መንፈሳዊ ልጆች ቅዱስ ገብርኤል በእኔና እናንተም በሕይወታችን መካከል ቅዱስ ገብርኤል አይለየን። ውድ መንፈሳዊ ልጆች በቅዱስ ገብርኤል ተራዳይነት ቅዱስ ኢየሉጣና ቅዱስ ቂርቆስ ብቻ ሳይሆኑ ብዙ ምዕመናንም ተጠቅመዋል። ውድ መንፈሳዊ ልጆች እኔና እናንተም ዛሬ መልአኩን ቅዱስ ገብርኤልን ስንጠራው ቶሎ ፈጥኖ ይደርስልናል። ውድ መንፈሳዊ ልጆች ስሙ በሚጠራባቸው ገዳማትና አድባራት መልአኩ የሚያደርጋቸው ድንቅ ተአምራት ለዚህ ማስረጃዎች ናቸው። ውድ መንፈሳዊ ልጆች ይህም ቅዱሳን መላእክት በእግዚአብሔር ስም መከራ የሚቀበሉ ምዕመናን እንደሚጠበቁና ከልዩ ልዩ ደዌ እንደሚፈወሱ የሚያስረዳ ታሪክ ነው። ውድ መንፈሳዊ ልጆች እኛ በሃይማኖታችን ምክንያት መከራ ቢያጋጥመን ጊዜ ቆራጥ ልብ ያለው ሕፃኑ ቅዱስ ቂርቆስ እናቴ ሆይ አትፍሪ እያለ በእሳት ውስጥ ሊጣሉ ባሉበት ወቅት እናቱን እንዳጽናና ለሰማዕትነት እንድንበቃ እኛም እንድንረጋጋ ሁሉም ለዘላለማዊ የእግዚአብሔርን መንግሥት በአንድነት ለመውረስ እንድንችል አይዞሽ አትፍራ አትፍሪ በመባባል በዚህ ዓለም የሚገጥም መከራ ታግሰን እስከ ሞት ድረስ በሃይማኖታችን ጸንተን መኖር ይገባናል። ውድ መንፈሳዊ ልጆች ክርስትና ለብቻ የሚጸድቅበት መንገድ ሳይሆን በጋራ ዋጋ የሚያገኝበት የጀነት በር ነውና ውድ መንፈሳዊ ልጆች ከዚሁም ሁሉ ጋርም ቅዱስ ቂርቆስና ቅድስት ኢየሉጣን የተራዳው የእግዚአብሔር መልአክ ቅዱስ ገብርኤል በአማላጅነቱ ይጠብቀን። በተአምኖ ንሴፎ ትንባሌ ዚአከ መዓልተ ወሌሊተ በእግዚአብሔር ታምነን በቀንም በሌሊትም ያንተን ልመና ተስፋ እናደርጋለን። ውድ መንፈሳዊ ልጆች እያልን እግዚአብሔር ልንጠይቅ ያስፈልጋል። እግዚአብሔር ልንለምን ያስፈልጋል። በሃይማኖት አምላካችን እግዚአብሔር እንዲያጸናን እንዲያጸናን እያልን ዘወትር ልንለምነው ያስፈልጋል ማለት ነው። ውድ መንፈሳዊ ልጆች እርሱ ከፈጣሪው ከእግዚአብሔር በተሰጠው ቃል ኪዳን መሰረት ከሚደርስልን ልዩ ልዩ መከራና ስቃይ ያድነናል። ውድ መንፈሳዊ ልጆች የመልአኩ የቅዱስ ገብርኤል አማላጅነት አይለየን። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ተብሎ እንደተጻፈ ውድ መንፈሳዊ ልጆች ይህን እንድናደርግም የቅዱሳን ተራዳይነት አይለየን። የቅዱስ ገብርኤል ቅድስት ኢየሉጣና ቅዱስ ቂርቆስ አማላጅነታቸው ለዘላለም አይለየን። ውድ መንፈሳዊ ልጆች በርቱ፣ ጠንክሩ። ከዚህ ቃል ከዚህ ተግባር
ብዙ ነገር የምንማርበት ነው። ውድ መንፈሳዊ ልጆች በሃይማኖት ጸንተን መቆም እንዳለብን፣ ለሃይማኖታችን ዋጋ መክፈል እንዳለብን፣ ከመጣው መከራ ከመጣው ችግር ሁሉ እግዚአብሔር ያድነናል፣ እግዚአብሔር ይረዳናል ብለን ማመን ያስፈልጋል። እንደ ሕፃኑ እንደ ቅዱስ ቂርቆስ እናቱን እንዳጽናና አይዞሽ እናቴ አትፍሪ እግዚአብሔር ያድነናል እንዳለ ሁሉ እኔና እናንተንም ሕፃኑ ቅዱስ ቂርቆስ አይዟችሁ ይበለን፣ በሃይማኖት እንድንጸና ያድርገን። የመልአኩ የቅዱስ ገብርኤል አማላጅነትና የጻድቃን የሰማዕታት አማላጅነታቸው ለዘላለሙ አይለየን። ውድ መንፈሳዊ ልጆቼ በርቱ፣ ጠንክሩ። እግዚአብሔር ይፍታ፣ እግዚአብሔር ይባርካችሁ፣ እግዚአብሔር ይጎብኛችሁ፣ እግዚአብሔር ከሁላችሁ ጋር ይሁን።